ዛሬ ቲፒኤች ተመልሰናል በአዲስ ቪዲዮ ማለት ነው። እንግዲህ በአዲስ መልክ ደግሞ መጥቻለሁ። እስኪ በድራይቭ ማድረግ ያው በየቀኑ አይቀርምና አንዳንድ ነገሮች እያወራን እንሄዳለን። ቲፒኤች እንግዲህ እንደ ብራንድ አድርገን ይዘን እየመጣን ነው። በዩቲዩብ እንግዲህ በሌሎች መንገዶችም በቅርቡ እንመጣለን ማለት ነው። ዛሬ ላወራችሁ የፈለኩት ከላይ እንደምታዩት እንግዲህ በ2026 የቴክ ካሪር ለመጀመር ብታስቡ ማድረግ ያለባችሁ ነገሮች ብዬ ማስባቸው ወይም ደግሞ እኔ መራሴ 2026 ላይ ወደ ቴክኖሎጂ ፊልድ ወደ ቴክ ሁላችንም ዞሮ ያው የቴክ ነገር መጠቀማችን አልቀረም በተለይ በዚህ ጊዜ። ነገር ግን ማሰብ ያለባችሁ ምንድነው የተለያየ ፌዝ ላይ ነው ሁሉም ሰው ያለው። የምትሰሩት ስራ ያላችሁበት ካሪር ሌላ ዳይሬክሽን ላይ ካላችሁ you may not have any idea ገብታችኋል። አይዲያው ላይ ኖራችሁ ይችላል ስለ ቴክ ላይ ስላሉ ነገሮች፣ ስለ ኤአይ ሊሆን ይችላል፣ ስለ ፕሮግራሚንግ ላንጉጅ ሊሆን ይችላል፣ ስለ ዴታ ሊሆን ይችላል፣ ስለ ፍሮንት ኤንድ ባክ ኤንድ ስለሚባሉ ነገሮች ሊሆን ይችላል። ኤቭሪቲንግ ሌላ ፓዝ ላይ ካላችሁ ምንም አይዲያው አይኖራችሁም ስለነዚህ ነገር which is fine። አሁን ለምሳሌ እኔ ቴክ ፊልድ ላይ እየሰራው ላይክ ስለ ለስ የሆነ ዲፓርትመንት ንገሩኝ ሌላ ካሪር ላይ ያለ አሁን ለምሳሌ የቆዳ አስመጪ ወይ ላይክ የሆነ የከብት እርባታ ላይ የሚሰራ ሰው ያለው ኖሌጅ እኔ ሊኖረኝ አይችልም። እንደዛ እንደማለት ነው። ገብቷችኋል? ሁሉም ሰው ያው የሚሰራበት ፊልድ ላይ ያለው ነገር ላይ ነው ኖሌጅ ሊኖረው የሚችለው ማለት ነው። ስለዚህ አሁን እንግዲህ ቴክ ፊልድ ከረንትሊ 2026 ላይ እስኪ ጆይን ላድርግ ወይም ደግሞ ገና አፕካሚንግ ወጣት ተማሪዎች ኦር ዩኒቨርሲቲ ላይ ያሉ ሊሆን ይችላል ኤኒዌር ላይፍ እንትን ላይ ያለ ሰው እንዴት ነው ቢጀምር ምንድነው ማድረግ ያለበት የሚለውን ነው የምንመለከተው ማለት ነው። ዛሬ እሱን እያወራን ነው እንግዲህ መንገድ ላይ ዞር እያልን እያወራን መንገዱንም እያየን ምንቀጥለው ማለት ነው። ስለዚህ መጀመሪያ ቻናላችንን ሰብስክራይብ ያድርጉ። አሪፍ እየሄደን ነው። አሪፍ ሰብስክራይበር እየሄደ ነው እዚህ ቻናል ላይ እንደምታዩት ቻናሉ እንግዲህ ቲፒኤች ቴክ ፓዝ አበሻ ቲፒኤች ነው። ብዙ ነገሮች ላይ እንገባለን ብለናል። የተለያዩ መንገዶች እያሰብን እያየን አብረን እንጓዛለን ማለት ነው። እኔም የዚህ ጆርኒ አንድ አካል ነኝ ትላላችሁ ማለት ነው። ኤኒዌይስ በቀጥታ ወደ ቪዲዮ ሀሳብ ልግባላችሁ ማለት ነው። ምንድነው አሁን ዘንድሮ እንግዲህ በተለይ ቴክ ፊልድ ላይ አንደኛው ትልቁ ወርድ የሚሰማው ኤአይ ነው። ትንሽ ጨለማ የሆነ እንደ ተነል ነገሮች ሰዎች ኤኒዌይስ የኤአይ ነው። ኤአይ ይባላል። ኮፓይለት ሲባል ልሰሙ ትችላላችሁ። ኤአይ ሊባል ሲባል ልሰሙ ትችላላችሁ። ፕሮግራሚንግ ላንጉጅ ድሮ አሁን ለምሳሌ የተለያዩ ፕሮግራሚንግ ላንጉጆች አሉ አይደለ? ወይም ደግሞ ኮዲንግ የምንለው ነገር ማለት ነው። ከዛ ደግሞ ፍሮንት ኤንድ ባክ ኤንድ ዴቨሎፕመንት የሚባል ነገር ደግሞ አለ። ዴታ ላይ የምትሰሩት ልትኖሩ ትችላላችሁ። ሳይበር ሴኩሪቲ ልትሰሩ ትችላላችሁ። ኔትወርክ ላይ ልትሰሩ ትችላላችሁ። ቴክኖሎጂ በጣም ብሮድ ነው፣ በጣም ሰፊ ነው። ዛሬ እኔ ማውራው ስለ ፕሮግራሚንግ ላንጉጅ ከኤአይ ጋር በተገናኘ ምክንያቱም አብዛኛው የሚሸፈነው በዛ ስለሆነ ማለት ነው፣ በሱ ስለሚጠቃለል ማለት ነው። እሱን ቴክ ለመጀመር ስታስቡ፣ ቴክኖሎጂ ላይ እሰራለሁ ብላችሁ ስታስቡ፣ ኢንጂነር ሆናለሁ ብላችሁ ስታስቡ በዚህ ጊዜ ማድረግ ያለባችሁ የማስበው ነገር ነው የምነግራችሁ። አንደኛው ምንድነው መጀመሪያ ሪሰርች አድርጉ። መጀመሪያ አሁን ከረንት ላይ ያለው ሁኔታ ምንድነው? የትኛው ፊልድ ላይ ነው? የትኞቹ ካምፓኒዎች ላይ ምን አይነት ነገሮች ይሰራሉ? ዴታ ላይ ነው መስራት የምትፈልጉት? ዌብ ዴቨሎፕመንት ወይም ደግሞ ዩአይ ዩኤክስ የሚባሉት ነገሮች ላይ ነው መስራት የምትፈልጉት ወይ ዴታ ላይ ነው መስራት የምትፈልጉት? ይሄን መጀመሪያ ሪሰርች አድርጉ። ምን እንደሚሰራ መጀመሪያ አንደርስታንድ ማድረግ አለብን መጀመሪያ ማለት ነው። ገብታችኋል? ወደ የሆነ አቅጣጫ ከመሄዳችሁ በፊት አንደርስታንድ ማድረግ ሲቹዌሽኑን አሪፍ ነው መጀመሪያ። ሶፍትዌር ኢንጂነር ሲባል ኢትስ አ ብሮድ ተርም። ሶፍትዌር ኢንጂነር ብትባሉ ዌብ ልትሆኑ ትችላላችሁ፣ ዴታ ልትሆኑ ትችላላችሁ፣ ሳይበር ሴኩሪቲ ልትሆኑ ትችላላችሁ፣ አይሲኤ ልትሰሩ ትችላላችሁ። ቬሪ ብሮድ ነው በጣም ማለት ነው። ስለዛ እናንተ ኢንተረስታችሁን ብታገኙ አሪፍ ነው። ገና ወደ ክላሱ ከመሄዳችሁ በፊት ማለት ነው። ኢንተረስታችሁን ካገኛችሁ በጣም አሪፍ ነው። ከዛ በመቀጠል ምንድነው የምታደርጉት? አንድ ላንጉጅ እንምረጥ። በተለይ በዚህ ጊዜ ኮፓይለት አለ፣ ጊታብ አለ እንዳልኳችሁ። ስለዚህ እቺን ስቴትመንት ያዙልኝ። አሁን ብዙ ሰምታችሁ ሊሆን ይችላል። ኤአይ ብዙ ስራዎችን እየወሰደ ነው፣ ብዙ ነገሮችን ሪፕሌስ እያደረገ ነው፣ ኢንጂነሮችን ሪፕሌስ እያደረገ ነው፣ ኢንትሪ ሌቭል የሆኑ ስራዎችን ሪፕሌስ እያደረገ ነው ሲባል ልሰሙ ትችላላችሁ። ምንድነው ማሰብ ያለባችሁ? ኤአይ እናንተ ሪፕሌስ አይደለም የሚያደርገው፣ ነገር ግን ኤአይን የሚጠቀም ሰው እናንተ ሪፕሌስ ሊያደርጋችሁ ይችላል። አንድ ላንጉጅ ትመርጣላችሁ፣ አንድ ፕሮግራሚንግ ላንጉጅ። ከዛ በኋላ you gotta know like the fundamentals at least
ገብታችኋል አሁን ቫይብ ኮዲንግ ምናምን የሚባሉ ነገሮች አሉ ቫይብ ኮዲንግ which is የተለያዩ ቱሎችን ተጠቅማችሁ ክላውድ ሊሆን ይችላል ChatGPT ሊሆን ይችላል ኤኒ ፕሮግራሚንግ ላንጉዌጅ ላይ የሚሰሩ ኮዶችን ወይም ደግሞ ኮድ ጄነሬት የሚያደርጉላችሁ ቻትቦት ሊሆን ይችላል እነሱን ቱሎች ተጠቅማችሁ let's say you build an app okay you have no idea about the code ስለ ኮዱ ምንም አይነት አይዲያ ላይኖራችሁ ይችላል okay አንዳንዴ ማተር ላይ ያረግም ይችላል ገብታችኋል እናንተ የምፈልጉት at the end of the day እኔ እንደ ቢዝነስ የምፈልገው እኔ ኮዱ ምንም አይሰራልኝም ለኔ at the end of the day እኔ የምፈልገው ፈንክሽናል የሆነ ፕሮግራም የምፈልገው ፈንክሽናል የሆነ አፕሊኬሽን ነው የምፈልገው ፈንክሽናል የሆነ ዌብሳይትም ከሆነ ፈንክሽናል የሆነ ዌብሳይት ነው የምፈልገው እንደ ዩዘር ማለት ነው እንጂ ለምን 1 ሚሊዮን ላይን ኦፍ ኮድ አይኖርም ለተጠቃሚው ለዩዘሩና ለፕሮዳክት ኦነሩ እኔ ኦነር ኮንኩ ለዛ ዌብሳይትም የሆነ ለዛ አፕ የዛ ኮድ ብዛት ምናምን ለኔ ምንም ማተር አያደርግም at the end of the day ገብታችኋል ኢንጂነሩ ነው እሱ የሚሰራው እንጂ እኔ ባለቤቱ አይደለም የሚሰራው ባለቤቱ ወር ዩዘሩ ምንም አይዲያ የለው ስለዚህ ቫይብ ኮዲንግም የምንለው ነገር ምንድነው በዛ ሴንስ አስቡት ገባችሁ በዚህ ጊዜ በተለይ ብዙ AI ቱሎች አሉ እነሱ ተጠቅማችሁ ጄነሬት የምታደርጉት ዌብሳይትም ሆነ አፕ በቫይብ ኮድ ነው የሚሰራው ገብታችኋል you just have the አይዲያውን እንጂ ያላችሁ ስለ ኮዱ ጽፋችሁ ወይም ደግሞ every function every ምንድነው every documentation every እንትን አንደርስታንድ አድርጋችሁት ላይሆን ይችላል ማለት ነው ቫይብ ኮዲንግ የምንለው እሱ ነው ገባችኋ ስለዚህ በዛ መንገድ ማረግም ትችላላችሁ ነገር ግን ፈንዳመንታሊ እንኳን አንደርስታንድ ብታረጉ ጥሩ ነው ፈንዳመንታል ማለት ነው ስኬሌቢሊቲ የሚባል ነገር አለ ቢዝነስ አንደርስታንዲንግ የሚባል ነገር አለ እንዲሁም ደግሞ ፕሮጀክታችሁን እያሳደጋችሁት በምትሄዱ ቁጥር እንዴት ነው ለቢዝነስ ዩዘሮች ወይም ደግሞ ላይክ ከሌላ አካል ጋር ነው የምትሰሩት ዞሮ አንድ አፕሊኬሽን ቢልድ አድርጋችሁ መቼም ይዛችሁት ብቻችሁ ምንም አታደርጉትም ወይ ትሸጡታላችሁ ወይም ደግሞ ዩዘሩ እንዲመጡ ክላይንቶች ወደ እናንተ እንዲመጡ ያስፈልጋል ስለዚህ ይሄን ነገሮችን አይዲያው ፈንዳመንታል የሆኑ አይዲያዎችን ቤዚክ የሆኑ ነገሮችን አንደርስታንድ ብታደርጉ በጣም አሪፍ ነው ስለዚህ ኤአይን ተጠቅማችሁ እነዚህ ፈንዳመንታሎች አንደርስታንድ ማድረግ ትችላላችሁ ከዚህ ቤት የሰራዋቸው ብዙ ቪዲዮዎች አሉ ኤአይ እንዴት መጠቀም እንዳለብን በተለይ ደግሞ እንደዚህ ኮዲንግ ትምህርቶችን ለመማር ከፈለጋችሁ ፕራክቲስ ያደርጋችሁ መማር ከፈለጋችሁ እሱን የሚመለከት ብዙ ነገር አለ ቻናላችን ላይ ገብታችሁ ቼክ አድርጓችሁ ቴክ ፓስ አበሻ ፕሌሊስት አለ እዛ ላይ ገብታችሁ ኤአይ እንድ ቱልስ የሚለው ላይ ገብታችሁ በተለይ ብዙ ነገር እዛ ላይ ያወራሉ እና አንደኛው ማውራው ምንድነው ስለ ፕሮምፕቲንግ ነው ገብታችኋል ኤአይን እንዴት ተጠቅማችሁ እንዴት አድርጋችሁ የተለያዩ ቱሎችን መማር እንደምትችሉ ስለ ፓይተን መማር ከፈለጋችሁ ለምሳሌ በ30 ቀን ኤአይን ፕላን ማነው ፕሮምፕቱ ላይ ኮንቴክስት ሰጣችሁ ያ ኤአይ ቱል ለምሳሌ ክላውድ ቢሆን ለምሳሌ ወይም ደግሞ ChatGPT ሊሆን ይችላል አይደለ ኤኒ ቱል ብቻ ይሁን እሱን ኮንቴክስት ሰጡትና እናንተን ትሬን እንዲያደርጋችሁ ማድረግ ትችላላችሁ at the same time ፕሮጀክት መስራት አለባችሁ ዋናው በጣም ወሳኙ ነገር ኮዲንግ ብቻውን ዋጋ የለውም ፕሮጀክት ካልሰራችሁበት ኤኒ ለምን ዴይሊ አፕ ለምን አይሆንም ዴይሊ አፕም ይሁን ምንድነው ማኔጅመንት ሲስተምም ይሁን ኤኒቲንግ ይሁን እንትን አድርጉበት ፕሮጀክት ስሩበት በመተማሩት ፕሮግራሚንግ ላንጉዌጅ ፕሮጀክት ስሩ በቃ እሱ ነው ዋናው ነገር ፕሮጀክት እየሰራችሁ የምትማሩት እንጂ just following a video or just following someone explain ያደርገላችሁ እናንተ ተረዱታላችሁ ማለት አይደለም you got ምንድነው ይባለው ፕራክቲስ ማድረግ አለባችሁ ራሳችሁ ፕሮጀክት እየሰራችሁ ማለት ነው ከዛ በኋላ ወደዚህ ፊልድን ብገቡ ለስራም ሆነ ሌላ ነገር ብገቡ ያንን ፕሮጀክት ሬዚዩሜያችሁ ላይ ማገናኘት ሊንክድኢናችሁ ላይ ማገናኘት ትችላላችሁ ማለት ነው which will help you ለስራም ሆነ ሌላ ነገር ያ ፕሮጀክት ሄልፕ ያደርጋችኋል ማለት ነው actually ፕራክቲስ ስላደረጋችሁት ስለዚህ እነዚህ ነገሮች ነው የማደርገው ላይክ early stage ገና ጆይን የማደርግ ሰው በሆን አንደኛ መጀመሪያ ቤዚኮቹ አንደርስታንድ ለማድረግ ሞክራለሁ ያሉትን ፊልዶች አንደርስታንድ ለማድረግ ሞክራለሁ ብሮድ የሆነ ተርም ስለሆነ ቴክኖሎጂ ከዛ በኋላ ከቻልኩ አንድ ላንጉዌጅ እመርጣለሁ ከዛ በኋላ እነዚህን ቱሎች ደግሞ ኤአይ ቱሎችን አንደርስታንድ አደርጋለሁ አሁን ኤአይ ኮድ ጄነሬት ያደርግላችኋል አሁን ፕሮምፕታችሁን ጽፋችሁ ፉሊ ፋንክሽናል የሆነ ዌብ ሞባይል አፕ ምንም የሚቀረው ነገር የለም ሁሉም ነገር ይሰጣችኋል ከናንተ የሚጠበቀው አትሊስት አንደርስታንድ the ቤዚኮቹን አንደርስታንድ አድርጉ እንዲሁም ደግሞ what if something breaks you got to know how to fix it okay ስለዚህ አሁን ለምሳሌ የሆነ ፕሮግራም እንደዚህ ጄነሬት ተደርጎ በኤአይ ለኔ ብታቀርቡልኝ ይቅርታ ፕሬዘንት ብታረጉልኝ ይሄ ኮድ ኤአይ ነው ጄነሬት ያደርገው ብዬ አይደለም እኔ ማሰበው ይሄ ኮድ የእናንተ ኮድ ነው አሁን የሆነ ኢንጂነር መቶ ኮዱን ለኔ ሰጥቶኝ
ዶክመንቴሽኑን አዘጋጅቶ ምናምን ይሄውና ፕሮዳክቲቭ ቢለኝ the owner of the code is the person, the engineer, not the AI. ይሄን ማወቅ አለባችሁ። የሆነ ነገር ለሰው ስታስተላልፉ የሆነ like የሆነ ፕሮግራም ሰርታችሁ የሆነ አፕሊኬሽን ሰርታችሁ የሆነ ነገር ሰርታችሁ you own the code at the end of the day። ማንም ጀነሬት አደረገው ማንም ቱል ጀነሬት ያደርገው ኮዱን ኦን የምታደርጉት ራሳችሁ ናችሁ። ስለዚህ you gotta understand that። ስለዚህ ጥሩም ቢሰራ መጥፎም ቢሰራ ተጠያቂው እናንተ ናችሁ ማለት ነው። ኦኬ ከዛ ፐርስፔክቲቭ ነው ማየት ያለባችሁ። አንደርስታንድ ማድረግ ያለባችሁ ለዛ ነው ማለት ነው። እናንተ ምንድነው የሚያደርግላችሁ? AI at the end of the day አክሰለሬተር ነው መሆን ያለበት። እናንተ ለምትሰሩት ስራችሁን አክሰለሬት ያደርግላችኋል። ኦኬ እናንተ ለምትሰሩት ኤኒቲንግ ፕሮግራሚንግ ላንጉዌጅ ቤዝድ የሆነ ስራ በሴማንቲክ ላንጉዌጅ ተጠቅሞ እናንተ ጋር ኮሚኒኬት ያደርጋል። ከዛ በኋላ ምን ያደርጋል? ጄነሬት ያደርግላችኋል ኮድ። ከዛ ግን እናንተ ናችሁ ኦን የምታደርጉት at the end of the day ማለት ነው። ስለዚህ ከዚህ አንፃር ማነው አንግል አንፃር እያሰባችሁ ነው ወደ ቴክ ፊልድ ስመጡ ማለት ነው። በተለይ በአሁን ጊዜ የምትመጡ ካላችሁ ይሄንን ነገር አስባችሁ ነው መምጣት ያለባችሁና ቼክ ማድረግ ነው like what's going on የሚለው በዚህ ፊልድ ላይ ያሉትን ነገሮች ቼክ አውት አድርጓቸው። what's going on ምናምን የትኞቹ ቱሎች ሰዎች ይጠቀሟቸው፣ የትኞቹ ቱሎች በኢንጂነሮች በጣም ይወደዳሉ፣ በጣም like ዴይሊ ይጠቀሟቸዋል፣ ብዙ ይጠቀሟቸዋል ምናምን የሚሉትን ነገሮች እየገባችሁ ቼክ አድርጓቸው ማለት ነውና እሱ ይጠቅማል። ከኢንፎርሜሽንም ከምንም አንፃር እሱ ነገር ቢኖራችሁ በጣም አሪፍ ነው ማለት ነውና እሱን አስቡበት። እኔ ወደ መዳረሻዬ ነው ወደ ቦታዬ እየደረስኩ ነው። ስለዚህ ዛሬ ቲፒኤች እንግዲህ ቨርቹዋል ኦፊስ ለመክፈት አስቤያለሁ። እስኪ ቨርቹዋል ኦፊስ ሲባል ታውቃላችሁ? ኤኒዌይስ ይሄ ገና ስራ ላይ ያለ ነገር ስለሆነ ከእንትን ካለ በኋላ አጫውታችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ለዛሬ የነበረኝ ቪዲዮ የሚመስል ነበረ። አይ ሆፕ ብዙ ነገር አንደርስታንድ አድርጋችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይመቻችሁ።